በሆሮ ጉድሩ ወለጋ ዞን ከተለያዩ ወረዳዎች በጽንፈኛ ፋኖ ታጣቂ ቡድን ከቤት ንብረታቸው የተፈናቀሉ ዜጎች በከፍተኛ ችግር ውስጥ መሆናቸውን ገለጹ። ተፈናቃዮቹ በተለያዩ ጊዜያቶች በግለሰብ ደረጃ ድጋፍ እንደተደረገላቸው ገልጾ የተቀናጀ ድጋፍ እንደሚያስፈልጋቸው ተናግረዋል። በሆሮ ጉድሩ ወለጋ ዞን ከተለያዩ ወረዳዎች በጽንፈኛ ፋኖ ኃይል ተፈናቅለው የሚገኙ ዜጎች በከፍተኛ ችግር ውስጥ መሆናቸውን ገልጸዋል። ባለፉት 2 ዓመታት በላይ የጽንፈኛ ቡድን ወሰን ተሻግሮ በመግባት የንጹሃን ዜጎች ህይወት መቅጠፍ፣ ንብረት መዝረፍና መኖሪያ ቤቶችን ሲያጋይ እንደቆየ ነዋሪዎች ይናገራሉ። እንደ መንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ሪፖርተር ደግሞ በአካባቢው ከ700 ሺህ በላይ ዜጎች ተፈናቅለው ይገኛሉ። ከሆሮ ጉድሩ ወለጋ ዞን አምሩ ወረዳ ተፈናቅለው አገምሳ ከተማ የተጠለሉ ዜጎች አሁንም የሰብአዊ ድጋፍ እንደሚያስፈልጋቸው ገልጸዋል። ባለፉት ጊዜያት በተለይም በኦሮሚያ ሐኪሞች ማህበርና በግለሰቦች ደረጃ ለተደረገላቸው ድጋፍ ያመሰገኑ ሲሆን ይህ ድጋፍ ብቻ በቂ እንዳልሆነ አንስተዋል። በተለይም ተፈናቅሎ ተጠልሎ ባሉበት ካምፕ ላይ የተከሰቱ የተላላፊ ወረርሽኝ በሽታ ያሉበት ሁኔታ አስከፊ እንዳደረገባቸው ያነሳሉ። ህፃናት፣ ሴቶችና አዛውንቶች በዚህ ችግር ውስጥ ክፉኛ ከተጎዱ መሃል ይገኙበታል። በሰሜን ሸዋ ሰላሌ ደራ ወረዳ የአማራ ጽንፈኛ ቡድን ፋኖ ታጣቂዎች በነዋሪዎች ላይ ጥቃት እየፈጸሙ መሆናቸውን ነዋሪዎች ተናግረዋል። ታጣቂዎቹ በትናንትናው ዕለት ቃዋና መደሌን በተባሉ ቀበሌ ነዋሪዎች ላይ ጥቃት ከፍቶ እንደነበር የገለጹት ነዋሪዎች ህብረተሰቡ በተቀናጀ ራሱን መከላከል መቻሉን ገልጸዋል። በዛሬው ዕለት ደግሞ ጽንፈኛ ታጣቂ ሀበዶና ስንቅሌ የተባሉ ቀበሌዎች ለማውረር ሙከራ እያደረገ መሆኑን ምንጮች ጠቁመዋል። ታጣቂዎቹ በደራ ወረዳ ነዋሪዎች ላይ በተለያዩ ጊዜያት በሚፈጽሙት ጥቃት የበርካታ ሰዎች ህይወት ማለፉንና ንብረት ማውደሙን መረጃዎች አመላክተዋል። የፕሪቶሪያን ስምምነት ያስገኘው ውጤት በማወደስ ሙሉ በሙሉ እንዲተገብር 10 ሀገራት በጋራ ጥሪ አቀረቡ። መቀመጫቸውን አዲስ አበባ ያደረጉት 10 ሀገራት አውስትራሊያ፣ ካናዳ፣ ዴንማርክ፣ ፊንላንድ፣ ጃፓን፣ ኔዘርላንድ፣ ኒውዚላንድ፣ ኖርዌይ፣ ስዊድን እና ዩናይትድ ኪንግደም በጋራ ባወጡት መግለጫ የፕሪቶሪያ ስምምነት ያስገኘውን ውጤት በማወደስ ሙሉ በሙሉ እንዲተገብር ጠይቋል። የፕሪቶሪያ ስምምነት በሰሜኑ የሀገሪቱ ክፍል ሰፍኖ የነበረውን ግጭት በማስቀረት የጥይት ድምፅን በማስቆም መደበኛ እንቅስቃሴዎች ለማስጀመር መሰረት የጣለ መሆኑን ሀገራቱ በመግለጫቸው አስታውቋል። የሰፈነው ሰላም ለማስቀጠልና ለሁሉም ተደራሽ ለማድረግ በርካታ ስራዎች መሰራት እንዳለባቸው አሳስበዋል። ሀገራቱ በመግለጫቸው ትኩረት እንዲሰጥበት ከጠቀሷቸው ነጥቦች መካከል የስምምነቱ አንድ አካል የሆነው ትጥቅ ማስፈታት፣ ተዋጊዎችን መበተንና መልሶ ማቋቋም ሂደት፣ ሀገራዊ ምክክር፣ በትግራይ ክልል የሚገኙ ከፌዴራል መንግስት ውጭ የሆኑ ጸጥታ አካላት ማለትም የኤርትራ ወታደሮችና የአማራ ታጣቂዎች ማውጣት፣ ተፈናቃዮቹ ወደ ቀያቸው መመለስ፣ ሁሉም አገልግሎቶች መጀመር፣ ከጾታ ጥቃት ጋር በተያያዙ የተጎዱ ዜጎችን ማገዝ፣ ታማኝነት ያለውና ቅቡል የሆነው የሽግግር ፍትህ ማካሄድና የስምምነቱ ትግበራን በትክክል ማቆጣጠር ይገኙበታል። በተቻለ መጠን ሁሉም ስምምነቱን የፈረሙ አካላት ለተግባራዊነት እንዲጥሩና ለእንቅፋቶች በውይይት መፍትሄ እንዲፈልጉለት ጥሪ አቅርበዋል። ሀገራቱ በመግለጫቸው በአማራና በኦሮሚያ ክልሎች እየተስፋፉ ያሉት ግጭቶች እንዳሳሰባቸው አስታውቋል። በጀበልያ የስደተኞች ጣቢያ የተገደሉት ፍልስጤማውያን ቁጥር መጨመሩ ተገለጸ። የስደተኞቹ መጠለያ በሆነው ጀበልያ ሰሜናዊ ክፍል እስራኤል በፈጸመችው ጥቃት የተገደሉት ሰዎች ቁጥር መጨመሩ ተገለጸ። በጋዛ የሚገኘውና በሐማስ የሚመራው የጤና ሚኒስቴር የሟቾቹ ቁጥሩ መጨመሩን ገልጿል። በጀበልያ ላይ እስራኤል ላለፉት 2 ቀናት ተከታታይ የአየር ጥቃት ፈጽማለች። እስራኤል በስደተኞቹ ማቆያ ከፈጸመች ጥቃት በኋላ 1000 ሰዎች መገደላቸውን፣ መጎዳታቸውን ወይንም የት እንዳሉ እንዳልታወቀ ተገልጿል። ምን ያህል ሰዎች እንደሞቱ እንደተጎዱና እንደጠፉ ባይገለጽም ከዚህ ቀደም የሟቾች ቁጥር ከ195 እንደደረሰ ተገልጿል። ያሳለፍነው ማክሰኞና ሮብ በደረሱበት ጥቃቶች ብዙ ህፃናት ተጎድተዋል። የእስራኤል መከላከያ በበኩሉ የሐማስ ኮማንደርን ኢላማ እንዳደረገና ብዙ ተዋጊዎች እንደገደለ አስታውቋል። ፕሬዝዳንት ባይደን የጋዛ ጦርነት በጊዜያዊነት እንዲቆም ጥሪ አቀረቡ። የአሜሪካ ፕሬዝዳንት ጆ ባይደን ታጋቾችን ለማስለቀቅ በእስራኤልና በሐማስ መካከል የሚደረገው ጦርነት በጊዜያዊነት እንዲቆም ጥሪ አቀረቡ። በሚኒሶታ በነበረው አንድ ዝግጅት ላይ አንዲት ሴት የተኩስ አቁም ስምምነት እንዲያደርጉ ፕሬዝዳንቱን መጠየቋን ተከትሎ ነው ባይደን በጊዜያዊነት ማቆም እንዳለበት የተናገሩት።
በእኔ አስተሳሰብ በጊዜያዊነት ማቆም አለበት። መገታት ማለት እስረኞችን ለማስወጣት ጊዜ መስጠት ማለት ነው ሲሉም ተናግረዋል። ፕሬዝዳንቱ ጥሪ ያደረጉት ሰብአዊ እርዳታ እንዲገባ በሐማስ የተወሰዱት 240 ታጋቾች እንዲፈቱ ነው ሲል ዋይት ሀውስ ማብራሪያ ሰጥቷል። ግለሰቧ የተኩስ አቁም አሁን እያለች በተደጋጋሚ ስትናገር በደህንነት ታጅባ ከዝግጅቱ እንድትወጣ ተደርጋለች። ፕሬዝዳንት ባይደንም ሁኔታውን ለእስራኤላውያንም ሆነ ለሙስሊም ዓለም በሚገርም ሁኔታ የተወሳሰበ ነው ሲሉ ተናግረዋል። የሁለት ሀገራት መፍትሄን ደግፌያለሁ፣ ከጅምሩም ነው የደገፍኩት። እውነታው ሐማስ አሸባሪ ድርጅት ነው፣ ፍጹም አሸባሪ ድርጅት ብለዋል።